እንደውም እና አርሰናል ራሱ አሁን ነው መጠንከር የጀመሩት እንጂ ድሮ 20ኛ ምናምን ነበሩ አሁን ነው ወደ አንደኛ የመጡት ዳግም ታሪክህን እየዘረዘረ አሸማቀቀህ እኮ ኧረ እኔ አንደኛ ነኝ ነው አይቆጨኝም አንደኛ እንዴት አንደኛ ነው አርሰናል አዎ በነጥብ አዎ እውነት ነው ለአንደኛ ነው ለአሁን አልተገለበጠ እንደላውን ስትል ምን ለማለት ፈልገህ ነው ወይ ሲቲ አስቶን ቪላ ዩናይትድ ቼልሲ ሊቨርፑል ተቀራርበውታል እሺ ያሰጋዋል እኔ በዩናይትድ በባለፈው 3-2 እንደመሸነፉት ትንሽ ፈርቷል አይደለ አሁን ይሄ ምንድነው የሚባለው ያሁኑ ግጥሚያው ፕሪሚየር ሊግ ነው ቻምፒየንስ ፕሪሚየር ሊግ ማን የሚበላ ይመስላል ዋንጫ የሚበላውን ላላቀ ኦኬ አርሰናል ደግሞ ምንም ዋንጫ እንበላለን ቢል እንኳን አይበላም ተናዱ ነው ይበላል አንደኛ ደረጃዎቹ እንዴት ነው ይበላው አንደኛ አላሁን እኮ ነው ገና ብዙ ሳምንቶች ይቀራሉ 24ኛ ሳምንት ላይ ነን ገና 38ኛ ሳምንት ስንደርስ ነው ግንቦት 24 ነው ዋንጫው የሚታወቀው ማን እንደሚበላ እንጂ አርሰናል ከሆነ አንደኛ ወጣ ብሎ መጎራ ወደፊት ሲት እናንተ ወደ ኋላ ነው የምትሄዱት ለዛ እኮ ነው ማለት ቆይ አርሰናል መቼ ነው የተነሳው በ2020 ጀምሮ እየተነሳ ሚካኤል አርቴታ ከመጣ ጀምሮ ሁለተኛ እየወጣ ተቸግሯል አሁን አንደኛ ነው አሁንም ሁለተኛነትን ነው ሲቲ ያሰጋዋል የአርሰናል ምርጥ ማን ነው ላንተ ኦዲጋርድ ታቋለ እሺ የማንቸስተር ምርጥ ማን ነው ላንተ እሱ አምበል ከጠራን የማንበል ጥራ ብሩኖ ፈርናንዴስ ማን ነው ምርጥ አሁን ነገሩኝ ብሩኖ ፈርናንዴስ ኦዲጋርድ በጉዳት እየታመሰ ነው ግን ብሩኖ ፈርናንዴስ አሁን የቡድኑ ሞተር ሆኗል የማንቼ ያው መልስ ምት ብሩኖ ፈርናንዴስ ሹት ብቻ ነው ያለበትም ጨዋታ አሁን ለምሳሌ የፖርቹጋል ተጫዋቾች ሹት ናቸው የሚችሉት ሮናልዶም የፖርቹጋል ስለሆነ ሹት ብቻ ነው የሚችሉት ስለዚህ እሱም ሹት ብቻ ነው የሚችለው ማጣጣፍ የፖርቹጋል ሰው ነው አዎ የፖርቹጋል ዜግነቱ ይታወቃል አባት ምንጩ ከየት እንደመጣ መሸጥ ያለበት ማን ነው መገዛት ያለበት እናንተ መሸጥ ያለበት የለም መገዛት ያለበት ሮናልዶና ሜሲ እና ኤምባፔና ኔይማር